ብቻ ነው። አጤ ምኒልክ በነገርሽ ላይ የመንግስቱ ኃይለማርያም ዶክተር ትዕግስት መንግስቱ ኢንተርቪው አድርጊያታለሁ እንዳትለቀው እኔ ስለተለቃለ ስላለች ነው እንጂ ብዙ ነገር ነግራኛለች። እንደው ከመንጌ ጋር ግን ከነካሽ አይቀር መንጌ እንደምትወጂ ብዙ ሰዎች የሚያሙሽ ከሆነ የስልሳዎቹ ግድያ እንዴት ታያዋለሽ? ይጸጽትሻል ወይስ እንዴት ነው ያንቺ ታለ? እንደዚህ አሁን ብላክ ኤንድ ዋይትን አርገህ እንደዚህ ነው እንደዛ ነው አትልም። ኦፍኮርስ ይጸጽተኛል። ለምን አይጸጽተኝም? እንኳን የስልሳዎቹ ግድያ ያ ሁሉ የተጨፈጨፈው የኢሃፓ ወጣቶች አንገበግበኛል። ለምን መሰለ? የሁሉም እንግዲህ የደርግ ትልቁ ችግር ብዬ የማስበው ነ ለኢትዮጵያ ውድ የሆኑ ልጆቿ የደርግን አስተዳደር ላይደግፉ ይችላሉ። የደርግን ፖለቲካ ላይደግፉ ይችላሉ። የትኛውም መንግስት ወያኔ የሚሆን ብልጽግና የሚሆን ከዛም በፊትም የትኛውም አስተዳደር ለኢትዮጵያ ውድ ልጆቿን ከመቀነቷ የፈታች ደሃናት ኢትዮጵያ የምትባለው ያስተማረቻቸው ስንት ዋጋ የተከፈለባቸውን ወጣቶች ዝም ብለህ አስገብተህ አትጨፈጭፍ። አሁን ይሄ ተሐድሶ ምናምን የሚባል ነገር ታውቃለህ አይደለ? ወጣቶችን አስገብተህ በተለያዩ በሀገራችን ሬጅሞች ይደረጋል። ታጠምቃለህ፣ የራስህን ርዕዮተ ዓለም ትጭንበታለህ። አንተ የምታስበው እንዲያስብ፣ አንተ የምታየውን እንዲያይ፣ በቃ እንደ ፈረስ ጋሪ ፊት ለፊት ብቻ እንዲያድርገህ ታወጣለህ። ከመግደል ይሻላል። ተቀበልከውም አልተቀበልከውም አይደለም። ምክንያቱም ተምሯል፣ ሀገር ይጠቅማል፣ የሀገር ፍቅር አላቸው። እነዛን ሁሉ ወጣቶች ራሱ ዝም ብለህ እያስገባህ እያሰርክ መጨፍጨፉ ራሱ ያናድደኛል። እንኳን አይደለም እነዛን የመሰሉ ታላላቅ ከህይወት ከራሱ የገዘፉ ሰዎችን ማጣት። በእርግጥ በሌላ ፐርስፔክቲቭም ልናየው እንችላለን። ቴዲ እንደምታውቀው የተፈረደባቸው ሰዎችም አሉ፣ ወንጀል የሰሩም አሉ። በነገራችን ላይ ሁልጊዜ ዝም ብለን ስልሳዎቹ እንላለን እንጂ ብላክ ኤንድ ዋይት አይደለም ዝም ብለህ በቀላሉ የምታወራው። ግን መቼም ቢሆን እነዛን ከህይወት የከበዱ ሰዎች እንደዛ በቀላሉ በአንድ ምላጭ ማጣት ላይጸጽተኝ አይችልም። ቴዲ ከመጣሽ አይቀር የምታስተላልፊ መልእክት አለ? ሳልሲያችን ሳልሳዊት ዩቲዩብ አካውንቷን የጠይቃችሁ ይላላችሁ። ዌል ከረንት ሁኔታ የምትጠይቀኝ ከሆነ ቴዲዬ እንደ ሀገር በአንድ ልብ ደም መርጨት መቻል ያለብን ጊዜ ላይ ያለን ይመስለኛል። እኔ እንደዛ ነው ማስበው። ምልህ አሁን የተለያየ ልባችን የተለያየ ነው። ያው እንደምናውቀው ለመኖር ግን ተግባሩ አንድ ነው አይደል? ስለዚህ ለተግባሩ ሲባል በአንድ ልብ ነው ደም መርጨት ያለብን። ትርታችን አንድ መሆን አለበት ብዬ ነው የማስበው። በጣም ከፊታችን የቀለለ ጊዜ አይደለም የሚታየኝ። ከዚህ በፊት እንደምታውቀው ለጦርነትም ለምንም እንደው ከታሪክም ከምንም ካለን አመለካከት በተለይ ለገንጣዮች፣ ለአስገንጣዮች፣ ሀገርን ለመሸራረፍ ለሚያስቡ ሰዎች ቶለረንስ የለኝም። ለምሳሌ እንደዛ ነው ቢውልድ ያረኩት ራሴን በማንበብም ባገኘኋቸው ሰዎች አጋጣሚ። ኢትዮጵያ ከራሱ ከህይወት የገዘፈች ትልቅ ሀገር ነች። እንደዚህ በቀላሉ በቃላት ልናረክሳት የምንችል ሀገር አይደለችም። በርካቶች በቃላት የምትረክስ ይመስላችኋል። አንተ በአፍህ አውርተህ ሰድባሃት የፈለግከውን አድርገህ ስለተውካት ሀገር አትረክስም። ከዛ የከበደ መስዋዕትነት የተከፈለላት፣ አጥንት የተከሰከሰላት፣ ደም የፈሰሰላት ታላቅ ሀገር ናች። በቃ ሁሉም ሀገር በደንብ አጥንት ሊሆን ይችላል የተመሰረተው፣ ግን የኔ ሀገር ትለያለች። ሰዎች ስለ ታሪክ ራሱ ሲያወሩ ከሰማ እንትን ምንድነው የሚባለው? ይሄ ልክ ሴኩላሪዝም የምንለው ነገር አለ አይደለ? በቃ መሀል ላይ ሆነ ከዛም ከዚህም ሳታዳላ ከመሆን ጋዜጠኛ አይደለሽ እንደ አንቺ ምናምን እንዴ የምታደላው ነገር እኮ አለ። የኔ እናት እንኳን ከጣጣት ይበልጣል ይባል የለ እንዴ? ተራ አባባል ልንገርህ፣ በዚህ ዘመን እናትን ብትሆን ድሃ ልጇን አትወድም ሲባል አልሰማህም እንዴ? ለሀገሬ እንዴት ነው ማላደላው? እንደገና ማንም ሰው ለሀገሩ ማድላት አለበት። ለሀገር ካላደላ ዩ ካንት ቢ ጄኒውን ሰው ነው አድርጌ አልወስደውም። የሆነ ሰው ለቃ እነሱስ እንትን አደሉ እነዛስ እንደዛ አደሉ ነው። ይሄ አዛኝ ቅቤ አንጓች ይባላል ከነተረቱ። ቅቤ አይነጎትም ወንድሜ። ምጣድ ላይ ብታደርገው ቀልጦ ያው ይፈሳል፣ ምንም አትጠቀመውም። ስለዚህ ቅቤ አታነጉትልኝ። እኔ ለሀገሬ ነው ማደላው። ወል እንግዲህ ከዚህ በፊት የተቀየሙኝ ሰዎች አሉ። ለምሳሌ በትግራይ ጦርነት እንደዚሁ ብናነሳ ብዙዎቻችን ያው ይዞት የመጣውን ጉዳት የደረስንበትን ያው ታውቀዋለህ ቴዲ። ያናወራው በጊዜው ሁላችንም አብደን ነበር። ያበድንበት ምክንያት ይታወቃል። ምክንያታችን ግን በቃ ሀገርን ከመገንጠል ማዳን ነው። የሆነ ቫይረስ ካለ እግርህ ላይ ቢጀምርህ መጀመሪያ እግርህ መቆረጥ ካለበት ጣትህ መቆረጥ ነው ያለባት አይደል? ያቺ
ካንሰር ጣትህ ላይ ካለች ተቆርጣ መውደቅ አለባት፣ ዋን ወይ አናዘር ወይ፣ ካልሆነ ሙሉ ሰውነትህን ትበክለዋለች። ስለዚህ የሆኑ ኤንቲቲዎች ሀገር ለመበተን እድሜ ልካቸውን ቆርጠው የተነሱ አካላቶች እንደዚሁ ሌላው ህፃን፣ ሴቱ፣ አዋቂው፣ ሀገር ወዳዱ፣ ምስኪኑ፣ ምንም የማያገባው ሰው ሳያልቅ ተቆርጠው የሚወድቁ ቢሆን ሸጋ ነበር። እንደዛ የመሰለን ብዙ የዋሆች ነበርን። እኔም አልዋሽም፣ ግን አይደለም። ካዥዋሊቲው በሀገር ላይ በንጹሐን ላይ በእኛ ላይ ነው የሚረማመደው። የትኛውም ጦርነት ትርፍ ይዞ ይመጣል ብዬ ከሚያምኑት አይደለሁም። አሁን ተምሬያለሁ። ግን ወይል እንግዲህ እግዚአብሔር ሀገራችንን ሰላም እንዲያደርግልን እንዲታረቅልን እፈልጋለሁ። ለውጭ አካላቶችና ከየትም መጥተው ሀገርን ለማፍረስ ለሚመጡ ግን ከግንብ የጠነከረ በአንድ ልብ ደም መርጨት የሚችል ህዝብ ያስፈልጋል ብዬ ደግሞ አምናለሁ። ሳልሳዊት ጋር እቴጌ ጣይቱ ይልሻል እዚህ። እሺ ሳልሲ፣ እሺ ቴንክ ዩ